በእግር ኳሱ ዓለም ስማቸው ሲነሳ የምንደሰትባቸው ኮከቦች አሉ። በተቃራኒው ግን ስማቸውን ብቻ ስንሰማ የሚያበሳጩን። ዛሬ በዘመናዊው እግር ኳስ ከፍተኛ ውዝግብና ጥላቻ ያተረፉ 7 ተጫዋቾችን እንመለከታለን። ቁጥር 1 ላይ የተቀመጠውን ተጫዋች ብዙዎችን ያስገርማል። 7 ኤሚሊያኖ ማርቲኔዝ። አንዳንድ ተጫዋቾች ሳይፈልጉ ይጠላሉ። ኤሚሊያኖ ማርቲኔዝ ግን ተጋጣሚዎቹን ማስቆጣት የጨዋታው አንድ አካል አድርጎታል። ተጫዋቾችን ጫና ውስጥ ማስገባት፣ የአእምሮ ጨዋታ መጫወትና በፍጹም ቅጣት ምት ወቅት ተቃራኒውን ማወክ መለያዎቹ ናቸው። በ2022 የዓለም ዋንጫ ፍጻሜ የፈረንሳይ ተጫዋቾችን ለማወክ ያደረጋቸው ድርጊቶችና ዋንጫውን ካነሳ በኋላ ያሳየው የደስታ አገላለጽ ብዙዎችን አስቆጥቷል። ለአርጀንቲናውያን የቁርጥ ቀን ጀግና ሲሆን ለብዙ ተቃራኒ ደጋፊዎች ግን በፈጸመው ነውረኛ ድርጊት ምክንያት መጠላትን አትርፎለታል። እሱም ይህን በሚገባ ያውቃል። 6ኛ ኔይማር ጁኒየር። ኔይማር በእግር ኳስ ታሪክ ከታዩ ምርጥ አርቲስቶች አንዱ ነው። አስደናቂ ድሪብሊንጉ፣ ኳስን ኮንትሮል የሚያደርግበት መንገድና ተአምራዊ ጎሎቹ የተመልካችን ቀልብ ይስባሉ። ነገር ግን ሌላም አወዛጋቢ ገጽታም አለው። ከባርሴሎና ወደ ፒኤስጂ ያደረገው ዝውውር ከእግር ኳሳዊ ስኬት ይልቅ ገንዘብን ያስቀደመ ነው በሚል ክፉኛ ተተቸ። በትንሽ ንክኪ አጋኖ የመውደቅ ልማዱም በሶሻል ሚዲያ የሜምና የመሳለቂያ ርዕስ አደረገው። ተደጋጋሚ ጉዳቶቹና የፒኤስጂው ፕሮጀክት አለመሳካትም የሜሲንና የሮናልዶን ዙፋን ይረከባል ተብሎ የነበረውን ግምት አደበዘዙት። ለአንዳንዶች ኔይማር የእግር ኳስ አርቲስት ነው፣ ለሌሎች ግን የባከነ ታላቅ ተሰጥኦ። 5 ቪኒሲየስ ጁኒየር። ቪኒሲየስ ጁኒየር በዘመናዊው እግር ኳስ ካሉ አስደናቂ ተሰጥኦዎች አንዱ ነው። ነገር ግን ትኩረት የሚስበው ችሎታው ብቻ አይደለም። ተንኳሽ የደስታ አገላለጹ፣ ከተጫዋቾች ጋር የሚፈጥረው ግጭትና ከዳኞች ጋር የሚያደርገው ተደጋጋሚ ክርክር የተቃራኒ ደጋፊዎች ዋነኛ ኢላማ አድርገውታል። በሚያሳዝን ሁኔታም በስፔን ስታዲየሞች ውስጥ የከፋ የዘረኝነት ጥቃት ሰለባ ሆኗል። አንዳንዶች ሜዳ ውስጥ የሚያሳየው ባህሪ ነው ለጥቃት የሚዳርገው ብለው ቢሞግቱም፣ ነገር ግን ምንም አይነት ባህሪ ለዘረኝነት ሰበብ ሊሆን አይችልም። 4ኛ ሃሪ ማጓየር። በአንድ ወቅት ሃሪ ማጓየር እንግሊዝ የምትመካበት ተከላካይ ነበር። 80 ሚሊዮን ፓውንድ የወጣበት ተጫዋች፣ የማንቸስተር ዩናይትድ አምበል። ሁሉም ነገር በጥሩ መንገድ እየሄደ ነበር። ከዚያ ግን ድንገት ነገሮች ተቀየሩ። እያንዳንዱ የሚሰራው ስህተትም በሶሻል ሚዲያ ተቆርጦ መሳለቂያ ሆነ። የሚደርስበት ትችትም ከእግር ኳስ ገደብ አልፎ ወደ ግላዊ ጥቃት ተቀየረ። ኦፍኮም እና አለን ቱሪንግ ኢንስቲትዩት ባደረጉት ጥናት ማጓየር ከክሪስቲያኖ ሮናልዶ ቀጥሎ በፕሪሚየር ሊጉ ከፍተኛ የኦንላይን ጥቃት የሚደርስበት ተጫዋች እንደሆነ ይፋ አድርጓል። ማጓየር ግን በቀላሉ አልተሰበረም። አቋሙን በማሻሻል የተቺዎቹን አፍ ማዘጋት ችሏል። 3ኛ ሴርጂዮ ራሞስ። የሪያል ማድሪድ ደጋፊ ከሆንክ ሴርጂዮ ራሞስ የምንጊዜም ጀግና ነው። ተቃራኒውን ቡድን የምትደግፍ ከሆነ ግን ቀንደኛ ጠላትህ ሊሆን ይችላል። ራሞስ ለማሸነፍ ሲል ምንም ከማድረግ ወደ ኋላ አይመለስም። በ2018 የቻምፒዮንስ ሊግ ፍጻሜ በሙሐመድ ሳላህ ላይ የሰራው ፋውል ሳላህን በጉዳት ከሜዳ እንዲወጣ አደረገው። ይህም የሊቨርፑል ደጋፊዎችን ቁጣ ቀሰቀሰ። በተደጋጋሚ የሚሰራቸው ከባባድ ጥፋቶችና የሚያያቸው ቀይ ካርዶች ለሪያል ማድሪድ ደጋፊዎች ጀግና፣ ለተቃራኒዎቹ ግን እጅግ የሚጠላ ተጫዋች አድርገውታል። 2ኛ ሉዊስ ሱዋሬዝ። እንደ ሉዊስ ሱዋሬዝ ውዝግብ የማያጣው ተጫዋች ማግኘት እጅግ ከባድ ነው። በ2010 የዓለም ዋንጫ በእጁ ያወጣት ኳስ፣ ከፓትሪስ ኤቭራ ጋር የገባበት የዘረኝነት እሰጥ አገባ፣ በብራኒስላቭ ኢቫኖቪች እና በጆርጆ ኪየሊኒ ላይ የፈጸማቸው የኒክሻ ድርጊቶች ከብዙ ውዝግቦቹ ጥቂቶቹ ናቸው። ሱዋሬዝ የትም ቢሄድ ውዝግብ ተከትሎት ይሄዳል። ከዚህ ሁሉ ባሻገር ግን በትውልዱ ከታዩ በጣም አደገኛና ውጤታማ አጥቂዎች አንዱ ነበር። ሱዋሬዝን መጥላት ቀላል ሊሆን ይችላል፣ ችሎታውን መካድ ግን ከባድ ነው። 1ኛ ክሪስቲያኖ ሮናልዶ። አዎ ክሪስቲያኖ ሮናልዶ። ይህ ስም ቁጥር 1 ላይ መገኘቱ ሊያስገርማችሁ ይችላል። ምክንያቱም ሮናልዶ በታሪክ ከታዩ ታላላቅ ተጫዋቾች አንዱ ነው። ሚሊዮኖች ያመልኩታል፣ ይከተሉታል፣ ከልባቸው ይወዱታል። በተመሳሳይ ጊዜ ግን ብዙዎች እጅግ ይጠሉታል። ይህም የሮናልዶ ትልቁ ተቃርኖ ነው። ለ2 አስርት ዓመታት ያህል ከሊዮኔል ሜሲ ጋር የነበረው ማን ይሻላል ክርክር የእግር ኳሱን ዓለምን ለ2 ከፍሏል። ሮናልዶ ለራሱ የሚሰጠው ከፍተኛ ግምት ለሚወዱት የማይናወጥ በራስ መተማመን ነው። ለሚጠሉት ግን ከመጠን ያለፈ ኢጎ። ስኬቱ፣ ዝናውና የማሸነፍ ጥማቱ የሚያደንቁትን ያህል የሚቃወሙትንም አብዝቷል። እንደ ሮናልዶ የእግር ኳስ ዓለምን ለ2 የከፈለ ተጫዋች በዓለም ላይ አይገኝም። ምናልባትም ይህ ታላቅነቱን የሚያሳይ ሌላኛው ማስረጃ ነው። 7 ታላላቅ ተጫዋቾች፣ 7 የተለያየ የመጠላት ምክንያቶች። አሁን የእናንተ ተራ ነው። ከነዚህ 7 ተጫዋቾች መካከል መጠላቱ ይገባዋል የምትሉት ማንን ነው? ወይስ በዝርዝሩ ውስጥ መካተት የነበረበት ሌላ ተጫዋች አለ? አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉ። እንዲሁም አራዳ ፉትቦልን ሰብስክራይብ ማድረጋችሁን እንዳትረሱ። አራዳ ፉትቦል ነበርን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።